እግዚአብሔር ቃል መነሻ አድርገን እንማማራለን። ጌታ መንፈስ ቅዱስ በዓለም ላይ የሚዋኘውን ሐሳባችንን በቅዱስ መንፈስ ይቆጣጠርልን። ይህንን ቃል የተናገረው ክርስቲያኖች የልባችንና የነፍሳችን የሁላችን ፈጣሪ የሆነው አምላካችን እግዚአብሔር ነው ቃሉን የተናገረው። ለምን ተናገረው? በየት ተናገረው? ምክንያቱስ ምንድነው ብለን ስንመለከት ዛሬ በቅዳሴው ክፍል ላይ በካህኑ ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 18 ያለው ሐሳብ ተነቧል። እድሉ ገጥሟችሁ በቤተ መቅደስ ሆናችሁ ያስቀደሳችሁ የሰማችሁ ካላችሁ የቅዱስ የዮሐንስ ደቀ መዛሙርት ወደ ጌታ ቀርበው ጥያቄ እንደጠየቁት እንመለከታለን። እንዲህ ብለው ጠየቁት፣ እኛና ፈሪሳውያን አብዝተን እንጾማለን፣ ያንተ ደቀ መዛሙርት ያንተ ተማሪዎች ደግሞ አይጾሙም፣ ምክንያቱ ለምንድን ነው? በማለት ጥያቄ ጠየቁ። ጠያቂዎቹ የዮሐንስ ደቀ መዛሙርት ናቸው። ጥያቄ የቀረበለት ደግሞ ዓለምን በቃልነት የፈጠረው በሥጋ ማርያም የተገለጠው ከሁለት አካል አንድ አካል ወልደ አብ ወልደ ማርያም ለተባለው ለኢየሱስ ክርስቶስ ነው ጥያቄው የቀረበው። ስለዚህ ምን አላቸው? የሚለው ጥያቄ ጠየቁ ዮሐንስ ደቀ መዛሙርት፣ እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ደግሞ አይጾምም ማለት። ብዙ ጊዜ ለኢየሱስ ክርስቶስ ሚዛን የሚደፋ ጥያቄ ተነስቶለታል። ሚዛን የማይደፋ ጥቃቅን ጥያቄ ደግሞ ተነስቶለት ተመልክተናል። ክርስቲያኑ ሰዎች አልጠየቁም ላለመባል ብቻ ይጠይቃሉ። የገባቸውንም ያልገባቸውንም የተረዱትንም ያልተረዱትንም ክርስቶስ ሲጠይቁ ተመልክተናል። ከነዛ ጥያቄዎቹ መካከል እጅግ የሚገርሙ ጥያቄዎች በቅዱስ መጽሐፍ ውስጥ በመጽሐፍ ቅዱስ ተጠይቆ እንመለከታለን። ግን ብዙ ሚዛን የማይደፉ ጥያቄዎች ደግሞ ይበዛሉ። ለክርስቶስ ነው የጥያቄ የቀረበው። ነገር ግን ክርስቲያኖች ክርስቶስን ያህል አምላክ ሰማይና ምድርን የፈጠረ አባት እግዚአብሔር ሲገኝ እንዲህ አይነቱ ውሃ የማያነሳ ጥያቄ መጠየቅ አልነበረበትም። እነሱ ግን ጠየቁ። እኛ አብዝተን እንጾማለን፣ ፈሪሳውያንም ይጾማሉ፣ የእንተ ደቀ መዛሙርት ደግሞ አይጾሙም አሉት። ኢየሱስ ክርስቶስም እንዲህ አላቸው፣ ሚዜዎች ሙሽራው ባለበት ሰዓት ላይ ገና በጫጉላ ላይ እያሉ በሰርግ ላይ እያሉ ሙሽራው ከእነርሱ ሳይወሰድ ሚዜዎች ያዝናሉ ወይስ አያዝኑም አላቸው። እንደምታውቁት የሰርግ ቤት ጉዳይን ስንመለከት በሀገራችንም ላይ ያለውን ባህል ስንመለከት በሰርግ ቤት ደስታ እንጂ ሀዘን የለም አይደለ? በሰርግ ቤት ልቅሶ አለ እንዴ? በሰርግ ቤት አንገት መድፋት የለም። እንደምታውቁት ሰርግ በደስታ የተሞላ ነው። ሰርግን ስናስብ ደስታ ነው፣ ሰላም ነው፣ እረፍት ነው፣ መብላት ነው፣ መጠጣት ነው። መጾም አይታሰብም በሰርግ ላይ። ሙሽራው እያለ ሰርጉ ሳይጠናቀቅ ይሄ ሁሉ ጉዳይ የለም። ስለዚህ ኢየሱስ ክርስቶስም ምን አላቸው? እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም ሲሉት እንዲህ ብሎ መለሰላቸው፣ እነሆ ሚዜው ባለበት ሰዓት ሰርገኛ ማነው ሙሽራው ባለበት ወቅት ሚዜዎች እንደማያዝኑ እኔ ሙሽራቸው እያለው አሁን ላይ አይጾሙም። እነሆ እኔ ከእነርሱ ስወሰድ ወይም ደግሞ ሙሽራው ሲሄድ የሰርጉ ጊዜ ሲያልቅ ያን ጊዜ ይጾማሉ በማለት ኢየሱስ ክርስቶስ ጥያቄያቸውን በጥያቄ ሲመልስ እንመለከታለን። ወገኖቼ በተለያየ ክፍል ላይ እንደምንመለከተው ክርስቲያኖች ለምን ጠየቁ አይደለም የኛ አጠያየቅ። ጥያቄያቸው ግን የሕይወት ጉዳይ ክርስቶስን አግኝቶ የሕይወትን ጉዳይ፣ የመንግሥተ ሰማያትን ጉዳይ፣ የጽድቅን ጉዳይ፣ የነፍስን ጉዳይ መጠየቅ ሲጠበቅባቸው እነሱ የሆነ ያልሆነውን ሲጠይቁ ጊዜያቸውን እንደጨረሱ እንመለከታለን። በተለያየ ሰው ለምን ፈወስክ፣ የታመመ ጎባጣውን አነሳ ብለው ይጠይቃሉ። ጎባጣውን ለምን የሞተውን ለምን አነሳ ብለው ሲጠይቁ እንመለከታለን። ደቀ መዛሙርት እሸትን ቀጥፈው በሉ ብለው ሲጠይቁ እንመለከታለን። አይነ ስውሩን ለምን አበራ ብለው ሲመለከቱ እንመለከታለን። ይልቁንስ አይነ ስውሩን ያበራ በሽተኛውን የፈወሰ እነርሱንም ከማይጠቅም ስርዓትና ከማይጠቅም ወጋቸው እንዲፈውሳቸው ወደሱ ከመጠጋት ይልቅ ሁልጊዜ ኃጢአትንና በደል፣ ሁልጊዜ ከአፉ ስህተትን፣ ሁልጊዜ ከእሱ የሚወነጅሉበትን ወንጀልንና ክፉ ነገርን ለቀማ የተሰማሩ ሰዎች እንደነበሩ እንመለከታለን። ክርስቲያኖች ከእንደዚህ አይነት ከማይረባ እርሾ ከማይረባ ነገር ቸር አምላክ እግዚአብሔር ሁላችንን ይጠብቀን። ዛሬም በእንደዚህ አይነት ህይወት ውስጥ ያለን በጣም ቁጥራችን ብዙ ነው። ክርስቲያኖች የራሳችን የማንመለከት ራሳችን በሚዛን መዝነን ያለንበት ሁኔታ የማናውቅ የሌሎችን ጉዳይ ስናጠና የምንኖር ስለ ሌሎቹ ስንጨነቅ ስናስብ ስናወጣ ስናወርድ የምንኖር በጣም ብዙዎች ነን። ወደ ካህናቱ ህይወት ዘወር ስንል እሱ ቀድሶ እንዲህ ብሎ እንዲህ ከሌ ዘምሮ ከሌ ሰብኮ የሚለው በዛ በቆመው ሰው ላይ አቃቂራ በማውጣት የተጠመርን ብዙዎች አለን። በክርስቶስ ላይ የሚያሽሟጥጡና ያልሆነ ሐሳብ ያልሆነ ወንጀል ሲፈልጉ እንደሚውሉት ዛሬም
ይህ አይነት ግብር የተጠናወታቸው እንዲህ አይነት ሀሳብ የሚያወጡ የሚያወርዱ በእንደዚህ አይነት ሀሳብ የተጠመዱ በጣም ብዙዎች ናቸውና ቸሩ አምላክ እግዚአብሔር በክፉ ሀሳብ የሚንገላቱ በክፉ ሀሳብ ውስጥ የሚሰቃዩ ወገኖቻችንን መፈወስ ይችልበታልና በምሕረቱ ሁላችን ይፈውሰን። ወገኖቼ ኢየሱስ ክርስቶስ ይህን ጥያቄ በጥያቄያቸው መለሰና እንዲህ አላቸው፣ በወንጌሉ ክፍል ላይ ማለት ነው። ሙሽራው ባለበት ላይ ሚዜዎች እንደማይጦሙ ደግሞ ሙሽራው ከተወሰደ በኋላ መጦም እንደሚቻል ካስረዳቸው በኋላ እንዲህ በማለት ምሳሌ ሲነግራቸው እንመለከታለን፣ ወይም ሲያስተምራቸው እንመለከታለን። 16ኛው ቁጥር ላይ ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል በማለት ይነግራቸዋል። ባሮዬ ልብስ ላይ ወይም ደግሞ ባሮዬ አቅማዳ ላይ አዲስ ልብስ አዲስ መጣፊያ ቢጣፍበት ያንኑ አሮጌውን ይዞት ቀዳዳውን ሊያሰፋው ይችላል እንጂ ዘለቄታዊ የሆነ መፍትሄ እንደማይሰጠው፣ ይልቁንስ ለአዲሱ አዲስ እንጂ ለአሮጌውን አዲስ ላይ ቢጨምሩት እንደማይሆን አሁን ላይ ገና በተማሪነታቸው ገና መንፈስ ቅዱስን ያልተቀበሉ በአሮጌ ማንነታቸው በሥጋ ሐሳብ ላሉት ለሐዋርያት ጾም ሳይሆን አሁን ላይ የሚያስፈልጋቸው ትምህርት ነው። አሁን ላይ የሚያስፈልጋቸው ማወቅ ነው። አሁን ላይ ከክርስቶስ ከእግሩ ስር ላይ ሆነው ነገ ስለሚሆነው ነገር መማር እንዳለባቸው፣ ነገ በአዲስ ልደት መንፈስ ቅዱስን ለብሰው መንፈስ ቅዱስን ጉልበት አድርገው መንፈስ ቅዱስ አንደበታቸውን የተጠቀመባቸው በአራቱም ማዕዘን ላይ ሄደው በአዲስ ማንነት እንዲያስተምሩ በአሮጌው ማንነታቸው ላይ አሁን ላይ የሚጦሙበት ጉዳይ እንደሌለ አምላካችን ኢየሱስ ክርስቶስ በማስተማር የሚጦሙበት ጊዜ እንደሚመጣ ገና ወደፊት የሁሉ መጀመሪያቸው የአገልግሎት መጀመሪያቸው የሥራ መጀመሪያቸው ጸሎት እንደሚሆን ወይም ደግሞ እሱ በክብር የመጣበትን ዓላማ ጨርሶ ወደ ሰማይ ካረገ በኋላ የተመረጡበትን የተጠሩበትን የተሰበሰቡበትን የወንጌልን ዓላማ በጸሎት እንደሚጀምሩ አምላካችን ኢየሱስ ክርስቶስ በዚሁ ክፍል ላይ ሲያስተምራቸው እንመለከታለን። ክርስቲያኖች የወንጌሉ ሐሳብና ምስጢር እጅግ ሰፊ ነው። ነገር ግን ክርስቲያኖች ብዙ ብናበዛ፣ ብዙ ብናስተምር፣ ብዙ ብንሰብክ፣ ብዙ ብትሰሙ ዋናውና ትልቁ ነገር የሰማነውን ነገር በሕይወት መተግበር ካልቻል የሰማነውን ነገር መኖር ካልቻል ውጤታማ ስለማንኖር የሰማነውን ቃል እግዚአብሔር ለበረከት ያድርግልን። ሳንሰማ ቀርተን ይመስላችኋል የምንጣለው? አትጣሉ የሚል ቃል ሳንሰማ ቀርተን የምንጣለው? አትግደል የሚል ቃል ሳንማር ቀርተን የምንገለው? አትዋሽ፣ አትስረቅ፣ አታመንዝር የሚለው እኮ ጠፍቶን አይደለም ወገኖቼ። ዛሬ ላይ የምንሰርቀው እግዚአብሔርን የምንሰርቀው ሌላውንም በዛ ወንጀል የምንሰማራው መስረቅ ኃጢአት እንዳልሆነ ሳናውቅ ቀርተን አይደለም። ቸር አምላክ እግዚአብሔር ማስተዋል ለሁላችን ያድለን።